ዕፀ በለስን ለምንድን ነው እግዚአብሔር የከለከለን? እግዚአብሔር ዕፀ በለስን አትብሉ ያለበት ምክንያት ምንድን ነው? ዛፉ ስለምንድን ነው ክፉና በጎ የሚያሳውቅ የተባለው የሚባለው ትንሽ ነጥቦችን ብቻ ለዛሬ አጠር አድርገን እንነጋገራለን ማለት ነው። ይህ ክፉና ደግ የሚያሳውቀው ዛፍ የተባለው ዕፀ በለስ ነው። በገነት 3 አይነት እጽዋት ፈጥሮ እግዚአብሔር ዕፀ ሕይወትን ለምግብ የሚሆነውን ለአዳም እና ዕፀ በለስን ተክሏል። ዕፀ ሕይወትን መጨረሻ ላይ የሚሰጠው ነበረ። ዕፀ በለስን ሌሎችን እጽዋት ደግሞ በየጊዜው እንዲመገባቸው ፈቅዶለታል። በለስን ግን አትብላ ብሎታል ማለት ነው። እግዚአብሔር ለምንድን ነው በለስን አትብላ ያለው ሲባል የመጀመሪያው በለስን አትብላ ያለው እግዚአብሔር የፍቅር ምልክት እንዲሆነው ነው። ለአዳም የፍቅር ምልክት እንዲሆነው በለስን አትብላ ብሎታል። የፍቅር ምልክት የሚሆነው እንዴት ነው ሲባል ያንን መብላት እግዚአብሔርን አለመውደድ ነው። ያንን አለመብላት እግዚአብሔርን መውደድ ነው። ምርጫ ነው ማለት ነው። ምርጫ ነው። ከእግዚአብሔርና ከዕፁ ማን ይሻላል ማለት ነው። እና እግዚአብሔር አዳም ምን ያህል እንደሚወደው ይገልጥ ዘንድ አንዲት እንጨት ብቻ ከልክሎታል። እግዚአብሔር ዮሐንስ ዘደማስቆ ቅዱስ ዮሐንስ ዘደማስቆ የሚባል አባት ስለዚህ ጉዳይ ሲናገር እግዚአብሔር አዳምን ምን ያህል እንደሚወደው ለማሳወቅ ብዙ እጽዋት ሰጠው። አዳም ግን እግዚአብሔርን ምን ያህል እንደሚወደው ለማሳወቅ አንድ እንጨት መተው አቃተው ይላል። እና ሁሉም በልተህ ይችን አትብላ ያለው ለእኔ አንድ እንጨት ይድረሰኝ ማለቱ ነው ይላል። ለአንተ በጣም ብዙ ሰጥቼ ቢያንስ ለእኔ አንድ ይድረሰኝ፣ ለእኔ የምትተውልኝ ለእኔ ድርሻዬ ባልበላ እኩል ብንካፈል እንኳን አዳምና አንተና እኔ ሀብት መካፈል ቢገባን አንተ ብዙ ቢያንስ እኔ አንድ ይድረሰኝ ማለቱ ነበር እግዚአብሔር። የሰው ልጅ ግን ይህንን ማድረግ አልተቻለውም። እግዚአብሔርም በአዳም ላይ ጨክኖ እንዲፈርድ ያደረገው ይሄ ነው። ለሱ ብዙ ለእኔ አንድ እንኳን እንዴት አይደርሰኝም? ይህን ሁሉ ለሰጠ ለአምላኩ ፍቅርስ የሚያደርገው ምልክት ምንድን ነው ብሎ ይናገራል። ዛሬም የሚፈርድብን በገነት ሁሉ ያሉ እጽዋት የሚባሉት ሊቁ እንደሚናገረው ገነት የተባለች ቅድስት ቤተ ክርስቲያን ስትሆን በገነት ሁሉ ያሉ እጽዋት የሚባሉት በቅድስት ቤተ ክርስቲያን ውስጥ ያሉ በረከቶች ሁሉ ነው። ክርስቶስ የሰጣቸው በረከቶች ናቸው። የከለከለን በለስ የሚባለው ግን እኛኑ የሚጎዳው ኃጢአት የሚባለው ነው። እኛኑ የከለከለን። ስለዚህ እግዚአብሔር እኛን የሚቀጣን ይህ ሁሉ በረከት ሰጥቼ ለእናንተው የማይረባውን አንድ ክፉ ነገርን ብቻ እንዴት አትተውም ብሎ ዛሬም ሊፈርድብን የሚገባ ከዚህ የተነሳ ነው። እግዚአብሔር ለአዳም የሰጠው በገነት ሁሉ ያሉ እጽዋት የተባሉት ገነት የተባለ እግዚአብሔር ራሱ ነው። አበው ይነሰ ለብርሃነ እግዚአብሔር ይሰምይዎ ገነተ። አባቶቻችን ከእግዚአብሔር የተገኘውን ጸጋ ሁሉ ገነት ይሉታል ይላል ፊልክስዩስ ሲናገር። የእግዚአብሔር ቸርነት ወይም እግዚአብሔራዊ መልክ የሆነ ነገር ሁሉ ገነት ይባላል ማለት ነው። በገነት የሰው ልጅ ሲኖር እግዚአብሔር የተሰጡ ስጦታዎች አንጽሖ መንፈስ፣ አልዕሎ ልቡና፣ ኃዩ ከመመላእክት እነዚህ ተሰጥተውታል ለሰው ልጅ ማለት ነው። ወይም ደግሞ አምሳለ እግዚአብሔርነት ተሰጥተውታል ማለት ነው። እነዚህ በገነት ሁሉ ያሉ እጽዋት የተባሉት እነዚህ ናቸው ማለት ነው። ከእግዚአብሔር ጋር በመኖር የሚገኙ የሰው ልጅ ልዕልናዎች ናቸው። በገነት ካሉ ሁሉ እጽዋት ተቀበል ማለት ገነት ማለት እግዚአብሔር ነው። በእግዚአብሔር መልክ ያለውን ቸርነት ሁሉ ውሰድ ማለት ነው። ለሱ የባህሪው ለእኛ የጸጋ ከመሆን በቀር የእግዚአብሔር ከሆነ ነገር ሁሉ ለሰው ልጅ ያልተሰጠ ምንም ነገር የለም። በካህሊነቱ አንጻር ካህሊያን ሁሉን ቻይነት፣ በአዋቂነቱ አንጻር አዋቂያን ለባውያን ጠቢባን አድርጎ፣ በሕያውነቱ አንጻር ሕያዋን አድርጎ፣ በንጽህናው አንጻር ንጹሐን አድርጎ የሰው ልጆችን እግዚአብሔር ፈጥሯቸዋል ማለት ነው። እኔ ሕያው ነኝና እናንተም ሕያዋን ትሆነላችሁ
ብሎ የነገረንም ከዚህ የተነሳ ነው። ስለዚህ በገነት ሁሉ ካሉ እጽዋት ሁሉ ብላ ማለት በእኔ ያለውን ክብር ሁሉ ውሰድ ማለት ነው። እግዚአብሔር የእሱ ክብር የሆነውን ሁሉ በጸጋ ሰጥቷል ማለት ነው። የእሱ ክብር የሆነውን ሁሉ ነው የሰጠው። ርቀትን ሰው እንዲረቅ ተፈቅዶለታል። ሰው እንዲያርግ ተፈቅዶለታል። አልዕሎ ልቡና ተሰጥቶታል። አዳም የነበረው አልዕሎ ልቡና ነው። እግዚአብሔር መምሰል ተሰጥቶት ነበር። እግዚአብሔርን መሆን ተሰጥቶታል። እግዚአብሔርን መሆን ማለት በምንድን ነው? በጸጋ እንዲሆን ተፈቅዶለታል። ለአዳም ተሰጥቶለታል። ይህ አልዕሎ ልቡና ነው። አንጽሖን መንፈስ ማለት እግዚአብሔርን በሚመስል ንጽሕና ነውር ነቀፋ የሌለበት ንጹሕ እንዲሆን ተፈቅዶለታል። ከዚያ በዚህ በልዕልናውና በንጽሕናው ዘላለም እንዲኖር ደግሞ ተፈቅዶለታል። እነዚህ እግዚአብሔር በገነት ለአዳም የተከላቸው እጽዋት ይባላሉ። ወይም እግዚአብሔር ገነት ተብሎ ከእግዚአብሔር የተገኘው ብርሃን ይሆንና በእግዚአብሔር ብርሃን በልጅነት ጸንቶ በመኖሩ ለአዳም የተሰጡት ልዕልናዎች ናቸው። ኋላ ሰው ሲወድቅ ያጣቸው እነዚህ ናቸው። አንጽሖ መንፈስን አልዕሎ ልቡናን ነው። ክርስቶስ መጥቶ ደግሞ የሰጠን እነዚህን ነው። ሰው ሆኖ የሰጠን እነዚህን ነው። ለዚህ ነው ቅዳሴ ላይ አልዕሉ አልባቢክሙ የሚለን ካህኑ። ለዚህ ነው ልቡናችሁን ከፍ ከፍ አድርጉ ማለት ትንንሽ ነገሮችን አስባችሁ ከክብራችሁ እንዳትወርዱ። ክርስቶስ እንግዲህ ሰጥቷቸዋልና እንደ አዳም ደግሞ ብትወርዱ ከዚህ በኋላ ተጎድታችሁ ትቀራላችሁ። ክርስቶስ መልሶ ከሞታችሁ በኋላ አይሰቀልላችሁም። አንድ ጊዜ ተሰቅሎላችኋልና አልዕሎ ልቡናን አትጡት። ከፍ ያለ ነገራችሁን አታውርዱ። በትንንሽ ነገሮች ሰብዕናችሁን ንጽሐ ጠባያችሁን አታሳድፉት ለማለት ነው። አንጽሖ መንፈስ የተባለው የህሊና ቅድስና ነው። አልዕሎ ልቡና የሚባለው ማዕርገ ልቡና ማለት ነው። የልቡና እርገት ማለት ነው። በላይ ልቡናን ማኖር ነው። ዘላይሉ ህሱ ዋኮ ዘበምድር ብሎ ቅዱስ ጳውሎስ ፊልጵስዩስ ላይ እንደተናገረው የላዩን እንጂ የታችሁን አታስቡ እንደተባለው ይህ አልዕሎ ልቡና ነው። ስለዚህ ላይ ለይኩን ህሊናክሙ የሚለን ዲያቆኑም ለዚህ ነው። ህሊናችሁ በላይ ይሁን። ለአዳም የተሰጡት እንደዚህ ነበረ። ማዕርገ መላእክትን መመኘት ሲገባው፣ እነሱ በጸኑበት መጽናት ሲገባው ቅዳሴ መላእክትን እያስተማሩት መላእክት በጊዜያት መጥተው አብረውት እየጸለዩ ከባብ ጋር መመካከርን መምረጥ አልዕሎ ልቡናን ማጣት ነው። ከሚያስተዳድራቸው ምክርን መሻት ወደ እንስሳት መውረዱ ማለት ነው። እንዲያውም በዚህ ጉዳይ ሊቃውንቱ ሲናገር አዳም አልዕሎ ልቡና በማጣቱ ምክንያት ወደ እንስሳት ተመካሪነት በመውረዱ ሰው ስጋ ይበላም ነበረ። ስጋ መብላት የእንስሳት ነበረ። እንስሳነቱን ለማረጋገጥ ለአዳም ስጋ መብላት የተፈቀደለት ከውድቀት በኋላ የሆነ ለዚህ ነው። ስጋ ብላ ተብሎ የተፈቀደለት እንግዲህ እንስሳ ስለሆንክ በቃ እንግዲህ ይህንም አትጣው ብሎ ስጋ መብላትን ፈቅዶለታል ይላል ቅዱስ ጎርጎርዮስ ዘኖሲስ ሲናገር። ስጋ ብላ እንግዲህ እንስሳ ሆነሃልና እንግዲህ ይህንን ብላ ብሎ ፈቀደለት። ቀድሞ ግን ሳር እንዲበላ ይሄ እጽዋትን እንዲበላ ከእጽዋት ደግሞ ከፍ ብሎ ርሳት የሌለባቸውን ነውር ነቀፋ የሌለባቸው ከልብስ ላይ ቢያርፉ እድፈት የማይሆኑ ናቸው የእጽዋት ውጤቶች ሁሉ። እነዚህን ተመገብና ከዚያ ደግሞ ወደ አለ መብላት ወስደሃለው ነበረ። አሁን ግን እጽዋትን ደም የሌለባቸውን እጽዋትን ከመብላት ወርዶ ያልተፈቀደ እጽ በልቶ ደማዊ በሆነ እንስሳ ተመክሮ ስለሆነ አትብላ የተባለውን የበላ አሁን ደማዊነትን እንዲመገበው ፈቀደለት እግዚአብሔርም። ለእንስሳነት ፈቃድ መስጠቱን ነው የሚያጠይቀው ማለት ነው ይሄ። ስለዚህ አዳም ያጣው የእግዚአብሔርን ፍቅር ነው። ገነት የሚባለው የእግዚአብሔር ፍቅር ነው። እግዚአብሔር ከገነት ወጣ ማለትም ከእግዚአብሔር ፍቅር ወጣ ማለት ነው። የእግዚአብሔርን ፍቅር ነው። አዳም መጀመሪያ የተባረረበት ገነት ፍቅረ እግዚአብሔር ይባላል። መጀመሪያ እግዚአብሔር አዳምን ከፍቅሩ አባሮ ኋላ መጨረሻ ላይ ያስወጣው ደግሞ ከታጠረችው ከገነት ከቦታይቱ ነው ያስወጣው ማለት ነው። እሱ ፍቅሩን አልነሳውም።